ቅዱስ ክፍል ይነግረናል። እንዲነግዱ፣ እንዲሰሩ፣ እንዲያተርፉ እርሱ ደግሞ ወደ ሩቅ ቦታ እንደሚሄድና ሲመለስም የሰጣቸውን ዋናውን ከነ ወለዱ እንደሚቀበላቸው ነግሯቸው እንደሄደ ቅዱስ ቃሉ ይነግረናል። አስተውሉ። መክሊት ነው። የምን መክሊት ይሆን? የእውቀት ይሆንን? ማለትም መንፈሳዊ እውቀት፣ ሥጋዊ እውቀት አለ። የትኛው ይሆን? የጤና መክሊት ነውን? የጉልበት መክሊት ነውን? የትኛው ይሆን? መክሊት ብሎ በድፍኑ ታላቅ ሀብት እንደሆነ አሳይቶናል። ሲቆጠር ግን እንደየአቅማቸው አከደንደቲ ሳኔት አከበአ ባተቹ ደንደአኔት አማኡነ ሳኔት tokkoon isaaniitiif gahee kenneefi gara iddoo biraa gara iddoo fagoo deeme ለአንደኛው 5 ለአንደኛው ደግሞ 2 ለሌላኛው ደግሞ 1 ሰጥቶ በሥጋ ዓይን ስናይ እንዴት ለአንዱ 5 ሰጥቶ ለሌላኛው ደግሞ አሳንሰው 1 እንላለን። በመንፈሳዊ ዓይን ስናይ እንደ ኃላፊነት ስንመለከት ግን ከባዱ የ5ቱ ነው እንጂ የአንዱ አይደለም። አንድ የተቀበለማ ትንሽ ኃላፊነት ናት። በስፋት በዛች ትንሽ ኃላፊነት ትንሽ አትርፎ ብቻ መገኘት። ባለ 5ቱ እጅግ ታላቅ ኃላፊነት ነው የተቀበለው። ሌላ 5 ማትረፍ ይጠበቅበታል። ልብ በሉ። ታዲያ ይህ ባለጸጋ ይህ ጌታ ወአሃዘ የተሐሰቦሙ ከብዙ ጊዜ በኋላ ከሄደበት ሩቅ ስፍራ ተመልሶ መጣና ይቆጣጠራቸው ጀመረ። ነው የተሰጣችሁን ኃላፊነት ምን አደረሳችሁ? አደራ ያልኳችሁን አደራችሁን ምን አደረጋችሁ? የተሰጣችሁን ስራስ እንዴት አከናወናችሁ ብሎ ይቆጣጠራቸው ዘንድ ያዘ። የመጀመሪያውና ሁለተኛው ቀርበው ባለ 5ቱና ባለ 2ቱ እያንዳንዳቸው ይኸው ጌታ ይሄን ያህል ሰጠንህ ነበረ፣ እጥፍ አተረፍንበት፣ ዋናውን ትርፉም ይኸውልህ አሉት። ልክ ነው። ዋናውንም ትርፉንም መቀበል አለበት አይደል? በእኛ አቅም እንኳን ትንሽ ካፌ ስትኖረን ሰራተኞች ስንቀጥር የሆነ ያህል ገንዘብ ሰጠናቸዋል። ቀሪው የሚሸጠው ከነትርፉ ምን ያህል እንደሆነ እናውቃለን። ዋናውንም ትርፉንም እንቀበላለን። ለሰራተኞቹስ ደሞዛቸውን ነው የምንከፍለው። እነዚህም ሰዎች ተቀጣሪዎች ናቸው። ደሞዝ የሚቀበሉ እንጂ ብድር ወስደው በብድር የሚነግዱ ከዋናው ወይ ከትርፉ የሚቀሩ አይደለም። እነሱ አስብ አላቸው፣ ደሞዝ አላቸው፣ መቁንን አላቸው። ያን የሚሰጣቸው ቃል ተገብቶላቸው ያንን ተስፋ አድርገው ለትጋት ሰርተዋል። ሁለቱም ባለ 5ቱም 10 አደረግኩ አለ፣ ባለ 2ቱም 4 አደረግኩ ነው አለ። ለሁለቱም አንድ አይነት ሽልማት ተሰጣቸው። በመጀመሪያ ደረጃ የተሰጣቸው 5 እና 2 መክሊት አልተወሰደባቸው፣ ተተወላቸው። ለምን? ታማኞች ሆነው ስለተገኙ። በሁለተኛ ደረጃ ትርፉ ተተወላቸው እንጂ አልተወሰደባቸው። እንደ ስርዓቱ ዋናው ከነትርፉ ለጌታው ሊመለስ ነበር። ከዚህ በተጨማሪ ግን ሊሰጣቸው አስቦ የነበረውን ደሞዛቸውን በተጨማሪ ሲሰጣቸው እናያለን። ምን ብሎ? አንተ ታማኝ በጎ አገልጋይ በጥቂቱ ታምነሃልና ምን ይላል? እስኪ ቀሪውን ጨርሱ፣ እስኪ ጨርሱት፣ ከፍ አደርጋችሁ በብዙ እሾምሃለሁ። ተመልከቱ፣ አንዱ ስጦታ ይሄ፣ ሌላ ተጨማሪ ደሞዝ፣ ሌላ ተጨማሪ ስጦታ ደግሞ ሲሰጣቸው ለሁለቱም ምን አላቸው? ወደ ጌታ ደስታ ግባ አላቸው። ምን አላቸው? ወገኖቼ ወደ ጌታ ደስታ ግባ። ወደ ጌታችን ደስታ እንድንገባ የጌታችን ቸርነት የእመቤታችን አማላጅነት ከሁላችን ጋር አይሁን። የሚገርመው ባለ አንዱ ደግሞ ቀረበና ገና ሲቀርብ የሀገራችን ሰው ምንድን ነው የሚለው? የምንትስ አይነ ደረቅ መልሶ ልብ ያደርቅ ይላሉ።
ምን አለ ቀድሞ? አንተ ካልዘራህበት የምትሰበስብ፣ ካልዘራህበት የምታጭድ፣ ካልበተንህበት የምትሰበስብ ጨካኝ እንደሆንክ ስለማውቅ ምናልባት የሰጠኝን መክሊት ሌባ ቢሰርቅብኝ፣ ቀማኛ ቢወስድብኝ ብዬ ፈርቼ ሌባ ከሰረቀብኝ፣ ቀማኛ ከወሰደብኝ ደግሞ አንተ ነፍሴን ስለምታስጨንቃት እነሆ ምድርስን ቀብሬ አኖርልሃለሁ እንካ ገንዘብህን ያለ ተመልክ። ካለመስራቱ ደግሞ ሁለተኛ ጥፋቱ ማለት ጌታው ማዘና። ጌታው ምን አለ? መድኃኒዓለም በኃጢአታችን አይዘንብን፣ በበደላችን በመተላለፋችን አይከፋብን፣ ይልቁንም ይቅርታውን አብዝቶ ለሁላችን ይቸረን ዘንድ ቅዱስ ፈቃዱ ይሆንልን። አዘነ። ይህንን ታውቃለህ። ካልዘራሁበት የማጭድ ካልበተንሁበት የምሰበስብ መሆንን ታውቃለህ። አንተ ክፉ ሀኬተኛ ባሪያ። ሀኬተኛ ማለት ሰነፍ ማለት ምን ማለት? ስንፍና መጥፎ ነው። ትልቁ ኃጢአት ስንፍና። ነቢየ እግዚአብሔር ዳዊት እንዳለ ይህ አርድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ ማን የለም ይላል? እግዚአብሔር የለም ይላል። አያችሁ፣ ከክህደት በላይ ኃጢአት የለም። እግዚአብሔርን የሚክድ ሰው ልቦናው የሰነፈ ነውና፣ አዋቂ ቢሆን የተመራመረ የሰለጠነ ቢሆን በምድራዊ ጥበብ እግዚአብሔርን ከማየት እግዚአብሔርን ከማመን ሀልወተ እግዚአብሔርን ከመቀበል የዘገየ እንደሆነ ያ ሰው ሰነፍ ነው። መድኃኒዓለም ከስንፍና ይጠብቀን። አንተ ሀኬተኛ ሰነፍ አገልጋይ ባለሟሎቹን ጠሩ፣ ንሱ፣ አንዷንም መክሊት ንጠቁት፣ ተቀበሉት፣ ንጠቁትና እነዚያ ልብ በል ሁለቱ ዋናውን ከነትርፉ አልተወሰደባቸው፣ ሌላ ተጨማሪ ደግሞ ደሞዝና ስጦታ ሽልማት በእናንተ ቋንቋ አላንስ በሉት ተሰጣቸው። ያለ ስስት ያለ ገደብ ታማኝነታቸውን ስለገለጡ በብዙ ሾመሃለሁ ወደ ጌታ ደስታ አለዋል። ይህስ ገንዘቡን ንጠቁታል ካለ በኋላ ትልቁን ኃላፊነት ለተሸከመው 5 ሰጥቼው 10 ላደረገው ጨምሩለት። ከአንዱ ማዕረግ ወደ አንዱ ማዕረግ ይደግ። ይሄኛው የተሰጠውን ክብር አቃለዋልና የተሰጠውን ክብር ግዛፉት አለ።